አሁን በምስራቅ አፍሪካ እየተባባሰ የመጣው የወደብ ፍላጎት ዓለምን እያነጋገረ ይገኛል። ይህም ሁኔታ በኢትዮጵያና በኤርትራ መካከል ያለውን ግንኙነት በመመልከት የተለያዩ ዓለም አቀፍ ሚዲያዎች በተለያዩ መንገድ ብዙ ትንታኔዎችን ይሰጣሉ። በአሁኑ ወቅት የአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት እንዲሁም ውጥረቶች ሰፍነው ይታያሉ። ከእነዚህ መካከል በኢትዮጵያ ወደብ የምትገኝበት ፍላጎት ምክንያት የተቀሰቀሰው ውጥረት አንዱ ነው። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በሕዝብ ብዛት ሁለተኛ ለሆነችው ኢትዮጵያ ዋነኛ ፍላጎት በመሆኑም አንጻር በአካባቢው ይፋ የወጣ መነጋገሪያ ከሆነ ሰነባብቷል። እያደገ ያለው ከ120 ሚሊዮን በላይ የሚሆነው ሕዝቧ ፍላጎት መጨመርና የጅቡቲ ወደብ አገልግሎት መወደድ ኢትዮጵያ ተጨማሪ የባህር በር ተደራሽነትና ወደብ ለማግኘት ጥረት እያደረገች ይገኛል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በርና የወደብ አገልግሎት ባለቤት ለመሆን ያላትን ፍላጎት በማንጸባረቅ የሰጧቸው መግለጫዎች በእያንዳንዱ የቀጠናው ሀገራት ዘንድ ስጋት ፈጥሯል። የኤርትራና የሶማሊያ ወደቦች በሶማሌላንድ በኩል ጠቅላይ ሚኒስትር አብይ አህመድ አይናቸውን ካሳረፉባቸው የባህር መተላለፊያ መካከል ይጠቀሳሉ። ጠቅላይ ሚኒስትራችን የአሰብ ወደብ ከ100 ዓመታት በላይ ለሚሆን ጊዜ የኢትዮጵያ ዋና የንግድ መተላለፊያ ሆኖ አገልግሏል። የኤርትራ ፍላጎት 98 በመቶ የሚሆነው የሚገባው በዚህ ወደብ በኩል ነው። በኢትዮጵያና በኤርትራ መካከል የድንበር ጦርነት ከተቀሰቀሰ በኋላ ኢትዮጵያ ለዓለም አቀፉ ንግዷ ከሞላ ጎደል የጅቡቲን ወደብ ስትጠቀም ቆይታለች። የጅቡቲ ወደብ በዓመት ከ5.8 ሚሊዮን ቶን በላይ ደረቅ ጭነትና ወደ 300 ሺህ የሚጠጉ ኮንቴይነሮችን ያስተናግዳል። አሰብ ነፃ ወደብ ለኢትዮጵያ እስከ 1995 ዓ.ም እንደ አውሮፓውያን አቆጣጠር ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡ የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40 ዓመት በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት ኢትዮጵያ ነበራት። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍም ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጭ ነበሩ። በአውሮፓውያኑ በ1995 የወጣ የአይኤምኤፍ ዘገባም ይህንን ያመለክታል። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተናደደ ድፍድፍ ነዳጅን ያጣራ ነበረ። ኤርትራም የሚያሰጋነትን ደረጃ በኮርፖሬሽኑ በብር ስትገዛ በአንጻሩ ለምትሰጠው የትራንስፖርት እና የወደብ አገልግሎት ከኢትዮጵያ በብር ይከፈላትም ነበረ። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት የዓለም ባንክ እንደሚለው ከ1998 እንደ አውሮፓውያን አቆጣጠር ወዲህ ያበቃለት ጉዳይ ሆኗል። የየመን ጦርነትና አሰብ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በየመን የተፈጠረው ቀውስ በአጠቃላይ በኤርትራ በተለይም ከየመን የባህር ዳርቻ ብዙም በማይርቀው የአሰብ ወደብ ላይ ተጽዕኖ አሳድሯል። የተባበሩት አረብ ኤሚሬትስ ጨምሮ በሳውዲ አረቢያ የሚመራው ወታደራዊ ጥምረት በሰሜናዊ የመን ለሚካሄደው የጦርነት እንቅስቃሴ የድጋፍ ወደብ ያስፈልገውም ነበረ። ኤርትራ ለወታደራዊ ጥምረቱ ድጋፍ በመስጠቷ የተባበሩት አረብ ኤሚሬትስ የአሰብ ወደብን እንድትጠቀምና የጦር ካምፕ እንደምትገነባ ፈቃድ የነበረ ሲሆን በ2021 ኤሚሬትስ ካምፑን ለቃ እንድትወጣ ይነገራል። የአሰብ ወደብ በቀይ ባህር ደቡባዊ ጫፍ ካለው ፈታኝ የጸጥታ ችግር ብዙም የራቀ አይደለም። በእስራኤልና በሐማስ መካከል የተቀሰቀሰው ጦርነት በቀይ ባህር የሚያልፉ መርከቦች ደህንነት ስጋትም ከፍ አድርጎታል። የየመን ሁቲ ታጣቂዎች በዚህ ወሳኝ ዓለም አቀፍ የንግድ መስመር በኩል በሚያልፉ መርከቦች ላይ ጥቃት እየፈጸሙ ከፍተኛ ስጋትና መስተጓጎል ሲፈጥሩ መቆየታቸውም ይታወቃል። እንደ ባህር፣ የየብስና የአየር ትራንስፖርት ከወደብ እንቅስቃሴ ጋር የተያዙ አገልግሎቶች ለንግድና ለሰራተኞች ተጨማሪ ዕድሎችን ይፈጥራሉ። የአሰብ ሁኔታ ወይም ደግሞ የአሰብ ወደብ ሁኔታ ፕሬዝዳንት ኢሳያስ በመስከረም 2013 ዓ.ም እንደ አውሮፓውያን አቆጣጠር ባደረጉት ቃለ ምልልስ ወደቦች አሉን ብለን መናገር የሚቻል አይደለም በማለት የምጽዋና የአሰብ ወደቦች መስፋፋት እንዳለባቸው ተናግረው ነበረ። አሰብ መልማትና ማደግ ያለበት ወደብ ነው። አሰብ ካደገ ኢትዮጵያን ማገልገል ብቻ ሳይሆን ለቀጠናውና ለዓለም አቀፍ አገልግሎት ሊውል ይችላል። ስትራቴጂካዊ ፕሮጀክት ነው፣ ለነገ የሚቆይም አይደለም። የተባበሩት አረብ ኤሚሬትስ የሆነው ዲፒ ወርልድ የኤርትራ ወደቦች አስፈላጊ ቁሳቁሶችን ለመቀየርና የወደቦችን ብቃት ለማሻሻል ጥገና እያካሄደ እንደሆነ ከዓመታት በፊት ገልጾ ነበረ። የአሰብ ወደብ 10.97 ሜትር ጥልቀትና 210 ሜትር ርዝመት ያላቸው 7 ትላልቅ የመርከብ ማረፊያዎችም አሉት። ወደ 385930 ሜትሪክ ቶን የሚጠጋ ቁሳቁሶችን የማስተናገድ አቅም ያለው ይህ ወደብ ከ275324 ካሬ ሜትር በላይ የሆነ የማከማቻ ቦታም ያጠቃለለ ነው። አገልግሎቱን ለማሳለጥም ዓለም አቀፍ የስልክ፣ የቴሌፎን፣ የፋክስ ግንኙነት እንደነበረው በ2013 እንደ አውሮፓውያን አቆጣጠር የወጣ የኤርትራ መንግስት ሪፖርትም ያሳያል። በዓለም ባንክ ድጋፍ ወደቡን ለማደስ እና ለመጠገን ጥረት ቢደረግም ከኢትዮጵያ ጋር የተፈጠረው አለመግባባት ወደቡ ባዶውን እንዲቀር እንዳደረገው ባንኩ ገልጿል። የኢትዮጵያ የወደብ ፍላጎት ለ2 ዓመታት በተካሄደው የትግራይ ጦርነት ላይ በጋራ ቆመው የነበሩ እነዚህ የጠቅላይ ሚኒስትር ዶክተር አብይና የፕሬዝዳንት ኢሳያስ አፈወርቂ የነበረው ግንኙነት ከፕሪቶሪያው ስምምነት በኋላ መቀዝቀዙ ይነገራል።
ሁለቱ ሀገራት የጀመሩት ግንኙነታቸውን የማጠናከር እርምጃ የት እንደደረሰ ማንም ሳይሰማ ከመቆየት በተጨማሪ የሀገራቱ ባለስልጣናትም ምን እየሰሩ እንደሆነ አይታወቅም ነበረ። ከመጪው መስከረም አጋማሽ በኋላ ደግሞ የቀረው የሀገሪቱ የግንኙነት መስመር የሆነው የኢትዮጵያ አየር መንገድ በረራ እንዲቆም በኤርትራ ተወስኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ስለ ባህር በር፣ ስለ ወደብ ያደረጉት ንግግር እና ያሳዩት ፍላጎት የኤርትራ ባለስልጣናትን የሚያስደስት አይመስልም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ ቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናል፣ አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብለው ነበረ። ለዚህ ጥያቄ መነሳት ደግሞ እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ ሕዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን አመልክተው ነበረ። ጠቅላይ ሚኒስትራችን ኤርትራ ነጻ ሀገር መሆኗን ተከትሎ ወደብ አልባ የሆነችው ኢትዮጵያ ባለፉት 35 ዓመታት ውስጥ የህዝብ ብዛቷ የምጣኔ ሀብት እንቅስቃሴ በከፍተኛ መጠን አድጓል። ይህም የወደብ አጠቃቀሟና ፍላጎቷ ከፍ አድርጎታል ሲሉም ይናገራሉ። ምንም እንኳን በኢህአዴግ አስተዳደር ዘመን የወደብ አስፈላጊነት ዝቅ ከመደረጉ ባሻገር ኢትዮጵያ ወደብ ባለቤት የመሆኗ እድል የተዘጋ ጉዳይ መሆኑ በተደጋጋሚ ሲነገር ቆይቷል። ያኔ የኢህአዴግ ባለስልጣናት የሰሩትን ስህተት ታዲያ ጠቅላይ ሚኒስትራችን በብዙ መንገድ ለማሻሻልና የወደብን ፍላጎት የህዝቡ ሁሉ ሀሳብ አድርጎ በማንጸባረቅ በዓለም ፊት መነጋገሪያ እንዲሆንና ወደብ ኢትዮጵያ የምታገኝበትን አማራጭ ዓለም ሁሉ ተነጋግሮ እንዲሰጣት ሁኔታዎች የተመቻቹ ያለም ይመስላል። ነገር ግን አሁን ጠቅላይ ሚኒስትሩና የሀገሪቱ ከፍተኛ ባለስልጣናት የወደብ ጉዳይ ከዋነኛ አጀንዳቸው መካከል አድርገው መያዛቸውን መረዳት አዳጋች እንዳልሆነ ሁሉ በዚህ ሰዓት ሁሉም ሰው ስለ ወደብ አስፈላጊነትና የወደብን ጠቀሜታ ሁሉ ሰው እንዲረዳ በማድረግ ረገድ ጠቅላይ ሚኒስትራችን ብዙ ስራ እየሰሩ ይገኛሉ። ለዚህም ምላሽ ከሶማሊያ ነጻ ሀገር መሆኗን ካወጁ በኋላ ሶማሌላንድ ጋር ብዙ የተላለ የወደብ አገልግሎትን የተመለከተ የመግባቢያ ሰነድ መፈረሙም ይታወቃል። ከዓመታት በፊት የአሰብ ወደብን ለመጠቀም የተጀመረው እንቅስቃሴ ስለመቋረጡ ወይም ደግሞ እየተከናወነ ስላለው ስራ ከሁለቱ ወገን ከኢትዮጵያ የሚገኙ የባህር ትራንስፖርት ባለስልጣናትና ሌሎች የሚመለከታቸው መንግስት አካላት አስተያየታቸው ከመስጠት ተቆጥበዋል። ኤርትራ ምን ልትጠቀም ትችላለች የሚለውን ነገር ለማየት ካስፈለገም ኢትዮጵያ ከአሰብ ያወጣችውን አገልግሎት ከጅቡቲ ወደብና ካሻሻለችው የአየር ትራንስፖርት ማግኘቷ ብትችልም ኤርትራ ሩብ ክፍለ ዘመን ለሚጠጋ ጊዜ ገቢዋን ሙሉ በሙሉ አጣለች። ለዘርፉ ቅርበት ያላቸው ባለሙያዎች ኤርትራ ከሁለቱም ወደቦች ብቸኛ ተጠቃሚ ልትሆን ከምትችለው ኢትዮጵያ በዓመት $1 ቢሊዮን ገደማ ልታገኝ ትችላለች ይላሉ። ታዲያ ኤርትራ ከሁለቱም ወደቦች በዓመት እስከ $1 ቢሊዮን ማግኘት ትችላለች። የኢትዮጵያ ኢኮኖሚ እንደታሰበው ቢያድግም የኤርትራ ገቢ በዚህ መጠን ይጨምራል ሲሉ የሀገራቱን በቅርበት የሚከታተሉ ስማቸው እንዲጠቀስ ያልፈለጉ ባለሙያዎችም ይናገራሉ። ከ10 ዓመታት በፊት የተደረገ ጥናት እንደሚያሳየው እያደገ ያለው የኢትዮጵያ ኢኮኖሚ 12 ወደቦች እንደሚያስፈልገው ያመለክታል። ታዲያ ለዚህ ነው ጠቅላይ ሚኒስትሩ በተደጋጋሚ ጊዜ ስለ ወደብ አስፈላጊነት ከተለያዩ ዓለም አቀፍ ሚዲያዎች ጋር ከተለያዩ ዓለም አቀፍ ዲፕሎማቶች ጋር የሚነጋገሩት። የኤርትራ ወደቦች ደግሞ ለኢትዮጵያ ቅርብ በመሆናቸው ለሁለቱም ሀገራት ትልቅ እድል የሚፈጥሩና ልማታዊ እድሎችን ለማፋጠን የሚረዱ ናቸው። በተለይ የአሰብ ወደብ ከታደሰና ማስፋፋት ከተቻለ ለኢትዮጵያ ብቻ ሳይሆን ለዓለም አቀፍ አገልግሎት ሊውልም ይችላል። እነዚህ አገልግሎቶች በሺዎች ለሚቆጠሩ ሰዎች የስራ እድል በመፍጠር እና በማጓጓዣ በመጋዘን አገልግሎታቸው ገቢ በማስገኘት ቀጣይነት ያለው ቀጥተኛ የኢኮኖሚ ጥቅሞች እንደሚሰጡም ባለሙያዎች ይናገራሉ። እንደ ባህር፣ የየብስና የአየር ትራንስፖርት ከወደብ እንቅስቃሴ ጋር የተያዙ አገልግሎቶች ለንግድና ለሰራተኞች ተጨማሪ እድሎችንም እንደሚፈጥሩ ዓለም አቀፍ ሚዲያዎችና ዓለም አቀፍ ዲፕሎማቶች ይናገራሉ። ታዲያ ይህንን የተገነዘበው የጠቅላይ ሚኒስትራችን መንግስት በብዙ መንገድ ይህንን ነገር ለማሳካት ከተለያዩ የዓለም አቀፍ ዲፕሎማቶች ጋር እያደረገ ያለው ጥረት በብዙ መንገድ የሚበረታታ መሆኑን ዓለም አቀፍ ሚዲያዎች ጭምር ሰሞኑን እየዘገቡ ያለበት ሁኔታ ነው የሚገኘው። ታዲያ ልማትን፣ ዴሞክራሲንና ሰላምን ለማስፈን ሲባል ይህ የወደብ አስፈላጊነት እጅግ ለህዝቡ ሁሉ ጠቃሚ መሆኑና የህዝባችን ቁጥር እየጨመረ በመምጣቱ ይህ የወደብ አስፈላጊነት ሁሉም ተገዝብዞ ስለ ወደብ አስፈላጊነት ለዓለም አቀፍ ማህበረሰብ በሰላማዊ መንገድና በዲፕሎማሲያዊ መንገድ ዲፕሎማሲን ተከትለን ልናንጸባርቅና ይህንን ወደብ ለማስመለስ እንዲሁም ደግሞ በጋራ ተጠቃሚነት ላይ ለመነጋገር ኢትዮጵያ መንግስት የቻለውን ሁሉ እያደረገ ያለበት ጥረት ቢሆንም ነገር ግን ልማትና ዴሞክራሲን የሚያውቀው የኤርትራው መንግስት አሁንም ድረስ ይህንን ወደብ ለመስጠት ፍላጎት አለማሳየቱ አሁንም ድረስ ለልማትና ለዴሞክራሲ ኋላ ቀር መሆኑን ያሳየበት ነው። ታዲያ በኢትዮጵያ በኩል እየተደረገ ያለው ዲፕሎማሲያዊ ጥረቶች ጠቅላይ ሚኒስትሩን የሚያመሰግኑና ጠቅላይ ሚኒስትሩን በብዙ መንገድ ከፍ ሊያደርግ የሚችሉ መንግስታችንን የበለጠ እኛም ህዝቦቹ ልንደግፈው የሚገባውን የተለያዩ ስራዎች መሆናቸው እየተሰሩ ያሉበት መንገድ ሁላችንም ልንገነዘብ ይገባል። ጠቅላይ ሚኒስትሩ ማለትም ዶክተር አብይ አህመድ በዚህ ጉዳይ እየሰጡ ያሉበትንና በድፍረት ይህንን ነገር ለማሳካት እየሄዱበት ያሉትን ርቀት ሁሉም አጠቃላይ ማህበረሰብ ከጎናቸው ቆሞ ሊደግፋቸው እንደሚገባ ዓለም አቀፍ ማህበረሰብም እኛም የሚዲያ አባሎቻችንም ለይህንን ነገር ለማሳሰብ እንፈልጋለን።
ምክንያቱም ወደቡ ቢገኝ ለሁላችን ተጠቃሚነቱ ሁላችንም ልጆቻችን የሚጠቀሙበትና እኛም በጋራ ተጠቃሚ ሆነን የበለጠ የምናድግበትን ኢትዮጵያ የበለጠ ከዚህ በላይ ኢኮኖሚ የምታሳድግበትን መንገድ የሚፈጥር በመሆኑ የአሰብ ወደብ ሆነ የተለያዩ ወደቦች ቢመጡ ለኢትዮጵያ ጠቀሜታቸው ለሕዝቡ ሁሉ ነውና ጠቅላይ ሚኒስትራችን ከጎናቸው ሆነን ልንደግፋቸው እንደሚገባ ሁሉም ማህበረሰብ መልእክቱን ያስተላልፋል። እኛም እንደ ሚዲያ አባላታችን ይህንን መልእክት እናስተላልፋለን። ቸር ያሰማን። በሌላ ፕሮግራም እስከምንገናኝ